ተስፋ ርኩስ ይዞ የሚደግፍ ጠፍቶ ዘንበል የሚል ማነው እንደ ጌታ ራርቶ ጊዜው ወቅቱን አይተ ሰዎች ሲቀየሩ ጌታ ግን ታማኝ ነው መንገዱ አራት ሰዓት የተባለው የስድስት ሰዓት መንገድ ነው እንዳትሞክሩት አራት ነጥብ በቃ አሁን ወደ ምሳ እንሂድ ሰዎች ሲቀየሩ ጌታ ግን ታማኝ ነው ወረት የለው ፍቅሩ መሽቶ እስኪነጋ ያለውን ሊፈጽም የሚተጋ አላየሁኝም በቃሉ የሚገኝ አምላኬ ብቻውን ታማኝ መሽቶ እስኪነጋ ያለውን ሊፈጽም የሚተጋ አላየሁኝም ቃሉ የሚገኝ አምላኬ ብቻውን ታማኝ ነው ታማኝ ጌታ ታማኝ ነው ታማኝ ነው ታማኝ ጌታ ታማኝ ነው ታማኝ እንግዲህ ምን ልበል ጨለማዬ በራ ከሸለቆ ወጣሁ ቆምኩኝ በተራራ እንግዲህ ምን ልበል ጨለማዬ በራ ከሸለቆ ወጣሁ ቆምኩኝ በተራራ ልክ ነው ጌታዬ ልክ ነው እንዳለው ነው ለኔ ያደረገው ሁኔታ ቃል ለወጠው በእውነት ጌታዬ ታማኝ ነው እና ይሄ ነው የመጀመሪያው የፋሲል ቤተ መንግስት የሚባለው ትልቁ አጼ ፋሲል ከተማና ገጠርንም ለማገናኘት ወደ 7 ድልድይ ሰርተዋል እስከ ጭስ አባይ በተለይ ጭስ አባዩ ድልድይ አይታችሁታል ያው ብዙ ቢወስድ ስለነበር እስከ ቅርብ ጊዜ መንገደኛው ገበያተኛው ሲያልፍ ያጼ ፋሲልን ነፍስ ይማርልን ይያለ ሰው እየተቀመጠ እየተነሳ ይሄድ ነበር አንዳንድ ሰዎች ርብና አባይ መንጠቅ የለመዱ በፋሲል ዳኝነት ተፈጥመው ሄዱ ርብና አባይ ሸፍተው ሲኖሩ አላፊ አግዳሚውን ከጎራ ያሰሩ በትላልቅ ድንጋይ ለዚህ ብናያቸው ባልኮኑ በሩ ሁሉ ታድሷል ብሎ ይሄን ተደርጎላቸዋል እና በዚህ ቤተ መንግስት ጀርባ ብዙ ፍርስራሽ አለ ወይን ጠጅ ብርሃን በጨለማ ምስኪን የምታግዝ ጸሎት የምትሰማ ብርሃን በጨለማ እኔን የምታግዝ ጸሎት የምትሰማ ሌላ ቁስቋም ትባል ተራራ ላይ አንድ ቤተክርስቲያን አንድ ካወራ